የዓለም የቡና ዋጋ በ2025 በከፍተኛ ሁኔታ እየጨመረ መምጣቱን የተባበሩት መንግስታት የምግብና የእርሻ ድርጅት አስታውቋል። በዓለም ላይ 25 ሚሊዮን ገበሬዎች በቡና ምርት የሚተዳደሩ ሲሆን በርካታ ሀገራትም በዘርፉ ተጠቃሚዎች ናቸው። እንደ አውሮፓውያን አቆጣጠር በ2023 ከአፍሪካ የቡና የውጭ ንግድ ገቢ ኢትዮጵያ 33.8 በመቶ፣ ቡሩንዲ 22.6 በመቶ እና ኡጋንዳ 15.4 በመቶ ድርሻ ነበራቸው። በተመሳሳይ አነስተኛ ይዞታ ያላቸው አርሶ አደሮች በቡና ኢንዱስትሪ ውስጥ ወሳኝ ሚና የሚጫወቱ ሲሆን 80 በመቶ የሚሆነውን የዓለም የቡና ምርት ይሸፍናሉ። በዚሁ ዓመት የዓለም የቡና ምርት በዓመት ከ23 ቢሊዮን ዶላር በላይ ደርሶ የነበረ ሲሆን ከንግዱ የተገኘው ደግሞ 26 ቢሊዮን ዶላር ሆኖ መመዝገቡን መረጃው ያሳያል። በአጠቃላይ የዓለም የቡና ኢንዱስትሪ ከ200 ቢሊዮን ዶላር በላይ ዓመታዊ ገቢ ያስገኛል። ከዓለም ሀገራት ብራዚል እና ቪየትናም 50 በመቶ የሚሆነውን የዓለም የቡና ምርት ሲይዙ የአውሮፓ ህብረትና አሜሪካ ደግሞ ቡና በማስመጣት ረገድ ቀዳሚውን ስፍራ ይይዛሉ። በዓለም አቀፍ ደረጃ የቡና ገበያ ምርትና ሽያጭ ላይ ልዩ የቡና ዝርያ የሆኑት አረቢካና ሮቡስታ ሲሆኑ በምርት ረገድ ደግሞ የአረቢካው የቡና ዝርያ 60 በመቶውን ድርሻ ይይዛል። መረጃው እንደሚያሳየው እንደ አረቢካና ሮቡስታ ያሉ የቡና ዝርያዎች ዋጋቸው በከፍተኛ ሁኔታ መጨመሩን ያሳያል። ባለፈው ዓመት ተመሳሳይ ወቅት ከነበረበት 5.8 በኪሎ በአማካይ የአረቢካ ዋጋ በ72.64 በመቶ ወደ 8.77 ዶላር ጨምሯል። የሮቡስታ ዝርያ አማካይ ዋጋ ደግሞ በኪሎ ከ4.4 ዶላር በ29.7 በመቶ ወደ 5.24 ዶላር ከፍ ማለቱን መረጃው ያሳያል። እንደ ድርጅቱ ጥናት በ2024 በአቅርቦት መስተጓጎል ምክንያት ወደ 40 ከመቶ የሚጠጋ የዋጋ ጭማሪ በቡና ምርት ላይ ታይቷል። በዋናነት የአየር ንብረት መዛባት ቁልፍ አምራች ሀገራት ላይ ተጽዕኖ ማሳደሩን ጠቅሶ በአሁኑና በቀጣይ ዓመታት የቡና ዋጋ በከፍተኛ ሁኔታ እንደሚጨምር ተገልጿል። ለአብነት ያህል ከቪየትናም ወደ ውጭ የሚላኩ ምርቶች ውስንነት፣ የኢንዶኔዥያ ምርት መቀነስና በብራዚል የቡና ምርት ላይ አሉታዊ ተጽዕኖ አሳድሯል። በቪየትናም ለረጅም ጊዜ የዘለቀው ደረቅ የአየር ሁኔታ በ2023 እና በ2024 የቡና ምርት 20 በመቶ እንዲቀንስ አድርጓል። በሁለተኛው ተከታታይ ዓመት ወደ ውጭ የሚላኩ ምርቶች በ10 በመቶ ቀንሰዋል። በተመሳሳይ በኢንዶኔዥያ የቡና ምርት ከዓመት በ16.5 በመቶ ቀንሷል። ይህም የውጭ ንግድን በ23 በመቶ ቀንሷል። በብራዚል ደረቅና ሞቃታማ የአየር ሁኔታዎች ምርቱ ከ5.5 በመቶ ጭማሪ ወደ 1.6 በመቶ ቅናሽ አሳይተዋል። ከአየር ንብረት በተጨማሪ ለዓለም የቡና ዋጋ መጨመር አስተዋጽኦ ካደረጉት መካከል ከፍተኛ የትራንስፖርት ወጪም አንዱ ሆኖ ተገኝቷል። ከአምራች ሀገራት አንጻር የተባበሩት መንግስታት ድርጅት የቡና ፍሬ አብቃይ ሀገራት በኢትዮጵያ 17.8 በመቶ፣ በኬንያ 12.3 በመቶ፣ በብራዚል 13.6 በመቶ እና በኮሎምቢያ 11.9 በመቶ የዋጋ ጭማሪ መኖሩን ገልጿል። የዓለም ባንክ መረጃ እንደሚያመለክተው ለምርቶች ዋጋ መጨመር የማዳበሪያ አቅርቦት መጠን ማነስና መወደድ መሆኑንም ተመላክቷል። ባሳለፍነው የግንቦት ወር በኢትዮጵያ የአንድ ኩንታል ያልታጠበ ቡና ዋጋ ከ9,000 እስከ 10,000፣ የታጠበ ቡና ዋጋ ደግሞ ከ10,000 እስከ 12,000፣ በኪሎ ከ750 እስከ 1,000 የኢትዮጵያ ብር ግብይት ላይ ውሏል። አማካይ የአንድ ሲኒ ቡና መሸጫ ዋጋ ደግሞ ከ25 እስከ 40 ብር ሆኗል። ይህም ከዚህ ቀደም ከነበረው ዋጋ ጭማሪ ያሳየ ነው። ከሰሞኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ከንግዱ ማህበረሰብ ጋር ባደረጉት ውይይት በግንቦት ወር 55.3 ሺህ ቶን ቡና ለውጭ ገበያ ቀርቦ 375 ሚሊዮን ዶላር ገቢ ተገኝቷል ብለዋል።